ልጅ ስላለች ለልጄ በቃ ኑሮ አንዴ ይነካብኝ ነው የምፈልግ። በቃ መሳሰረብኝና ይሄ ወራ ገር ያልኩት በዚህ ምክንያት ብቻ ነው። አሁን ሀገር ቤተሰቦች ጋር መረው ፈልጊው። አዎ ቤተሰቦች ጋር ለዛ የሚሆን ትራንስፖርት ምንም የለሽም? የለኝም። እዛ የሚቀበሉ ሰው አለሽ? እናት አባት እዛ ወንድሞች አሉ። ባላገባሽ ከዛ እንደው መጀመሪያም ሄጃለሁ ሊቢያ ሰርቻለሁ 2 አመት ማለት ገዳፊ ሀገር ማለት ነው። መሐመድ ገዳፊ ዲሞት እዛ ነው። ልጅ አላችሁ? የስንት አመት ልጅ? 10 አመት። አዲስ አበባ ቤታችሁ የፈረሰባችሁ የት ሰፈር ነው? 44 በልማት ምክንያት 44 ነው የፈረሰባችሁ። ከዛ አንቺ ምን አጋጠመሽ ሲፈርስ? ሲፈርስማ ቤት እየፈረሰ መጥቶ እነሱ ወጣሉ። ጎረቤት እንዳለ ሁሉም ዱላ የሚያዘ ዱላ የሚያዘ ጭቤ እየወጣ ነው። እኔው ያኔ ኩሽና ነበርኩ እንጀራ እየጋገርኩ እንጀራዬን ጋግሬ ጨርሼ እሱም ቤት ነበር። እሱን ቁርስ አብልቼ ወጣተ ሰው እየሮጠ ይሄ ጎረቤቶቼ እሱ የተቀረበ እየወጣተ ተለኔ እኔም በጥቂት አይበላል። የአዲስ አበባ ሰው አዲስ አበባ ፖሊስ ሚኒሻዎቹ ሚኒሻ እዛው እንደቆምኩኝ እሱን ተመልሼ አይቼ ሜዳው ላይ የለም ተመልሼ ወደ ቤት ይገባለሁ ትል እሱ መጥቶኝ ምንሽ ነው የመጡሽ? በቀኝ ግሬ ገብቶ በግራ ግሬ ወጣ። ሁለቱንም ማለት ነው። ተሰርተሻል? እግርሽን ተጎጂው ግን ግራዬ ነው። እግርሽን ተሰራሽ? አሁን ከአዲስ አበባ ወዲህ ስትመጡ ጓዝም ልጅም በቃ ምንም የላችሁም? ጓዝ ወጣችሁ ይዛችሁ መጣችሁ? ልጅማ እዚህ ነበር እና ዋጋ ነበር አያቷ ጋር እኔ ውጪ ሄዳለሁ ብዬ ለአያቷ ሰጥቼ ነበር። እዛ የተመታው ጊዜ እሱ ይዞ መጣ። እዚህ አስታመማለሁ ማለት ነው። አላ ይሄን አልክደው አስታሞኛል። 6 ወር ጥቁር አንበሳ አስታሞኛል። እዚህም ተመጣው በኋላ አስታሞኛል። አልሐምዱሊላህ ግን እዚህ አሁን የኋላ ኋላ ወሬ እየሰማ ከደኝ እንጂ ያስታሞኛል። አልክደውም ይሄን ነው አሁን ግን ስለታያችኋል። አሁን አይመጣም። ቤቴም ተጣልተናል። እኔም ደውላለሁ ግዴታ ተቀያይሜ ነበር ግዴታ ደውላለሁ። አሁን ከኛ የምትፈልጊው እዛ ድረስ አሳፍሩኝ ነው። ትራንስፖርት የለኝም እና እርዱኝ ነው። ትራንስፖርት የለኝም አሳፍሩኝ ነው። ሌላ ምን? እሺ የት ናቸው አሉት እነሱ? ሸዋሮቢት። እሺ እኛ ወደ ሸዋሮቢት እናሳፍርሻለን። ሸዋሮቢት ከርሽ በኋላ ግን ቤተሰቦችሽ አንቺ ማኖር ይችላሉ? አቅም አላችሁ? ምን አቅም አላችሁ? ያው እኔ በክረምት እየሄድኩ እሰራለሁ እንጂ እነሱ ጋር ልቀመጥም ገጠር ውስጥ ገብቼ ብቻ ቤተሰቦች ጋር ባለ ስለከደ ቤተሰቦች ጋር መድረሴን ብቻ ይወቁ ማለት ነው። እነሱ ጋር እንድረስ ለክፉም ለደጉም ቤተሰቦች ጋር መድረሱ ደግ ነው። ስለዚህ ከሁሉ ወገኖችሽ የሆነ ጥሪ አቅርቢ። የምትፈልጊውን ነገር እርዳታሽን በዛው ይሄን እርዱኝ። እንደዚህ ካላችሁ ደግሞ አንቺም ቀጣይ በዛ አቋማውን መስራት የምትችለው በጣም ከባድ ነው። ቢያንስ ውጭ ለስንት አመት ኖረሻል አንቺ? 2 አመት ኖሬያለሁ። 2 አመት ከሱ ጋር ተተዋወቁ ማለት ነው። አዎ አሁን ለወገኖችሽ ጥሪ የምታቀርቡ ካለ ቀጥታ ተናገር። የምትፈልጊውን የእርዳታ አይነት የምትፈልጊውን በገንዘብ ነው በቁሳቁስ እርዳታ ትፈልጊያለሽ? እኔ በገንዘብ ቢረዱ ደስ ይለኛል። ቁሳቁስ ያለኝ ይበቃኛል። መስሪያ ይበቃኛል። ሌላ ምንም ማለት ልጅ ለማሳደግ ብቻ ነው። አዎ ልጅን ማሳደግ ብቻ ነው ፈልገው። እሺ ዛሬውኑ ብንሰጥ ዛሬውኑ ትሄጃለሽ እንዴ ነው? አገሬ ነገ ተነው ቀያን አዘጋጅቼ ልጅሽም ትይዛለሽ ትይጂ? አዎ እሺ በእኛ በኩል እንትን የሚለውን የምንችለውን ዛሬ እንረዳሻለን። ሌላ የተሻለ ነገር እንደምናደርግልሽ ከአላህ ጋር ተስፋ እናደርጋለን።